በማህበራዊ ሚዲያ ወጥታ አጅነብይ ባለበት ድምጿን በድምጽ ማለት ነው በድምጿ ማስተማር ትችላለች ወይ የሚል ሐሳብ ቀርቧል። ኢንሻአላህ እነዚህ ሐሳቦች እንግዲህ በዋናነት በሁለት አይነት መልኩ ነው የሚታዩት። የመጀመሪያው ራሱ ድምጿን በተመለከተ የሴት ልጅ ድምጽ በተመለከተ እስልምና ምንድነው ያስቀመጠው የሚለው አንድ ራሱን የቻለ ሁክም አለው። በሁለተኛነት ደግሞ የሴት ልጅ ማስተማርን በተመለከተ ወጣ መድረክ ላይ ወጣ ማስተማር በተመለከተስ ምንድነው ያለው ሁክም የሚለውን በመጀመሪያ ስናየው ነው። ሁለቱንም ነገሮች ስናጣጥመው ነው እንደ ጥቅል ሴት ልጅ በድምጿ በማህበራዊ ሚዲያም ሆነ በአካልም አጅነብይ ባለበት ቦታ ላይ ማስተማር ትችላለች ወይ የሚለውን ሁክም ልናስቀምጥ የምንችለው ማለት ነው ኢንሻአላህ። እንግዲህ ለዚህ በተለይ ሴት ልጅ ማስተማርን በተመለከተ አጅነብይን ማስተማርን በተመለከተ በተለይ አጅነብይ ሲባል ወንድ ነው ባዕድ ወንድን ማስተማር በተመለከተ አንዲት ሴት ያስቀመጠላት ሸሪዓው ያስቀመጠላት ضوابطዎች አሉ። ይሄ ኺላፍ የለም ማለት ነው በዑለሞች መካከል فلا خلاف في عدم جواز تدريس المرأة للرجال فلا خلاف في عدم جواز تدريس المرأة للرجال ሴት ልጅ አጅነብይን አታስተምርም በሚለው አቋም ላይ ዑለሞች ልዩነት የላቸውም። አንዲት ሴት አጅነብይ ፊት ቆማ ማስተማር አትችልም ኢላ ሸርጡ አሟልታ ቢሆን እንጂ ማለት ነው። فلا خلاف في عدم جواز تدريس المرأة للرجال إذا انتفت الضوابط الشرعية من حصول الخلوة أو التبرج أو الخضوع بالقول ونحو ذلك. ስለዚህ እነዚህ ሸርጦች እስካልተሟሉ ድረስ አንዲት ሴት ብድግ ብላ አጅነብይ ማስተማር አትችልም ማለት ነው። የመጀመሪያው እንግዲህ ምንድነው إن كانت المرأة معلمة شابة فلا يخلو حال المتعلمين هنا إذ من أن يكونوا بالغين أو غير بالغين. የመጀመሪያው እንግዲህ ምንድነው እሷ ሙዓሊማዋ ማለት ነው አስተማሪዋ ምን ታስተምረዋ ወጣት ከሆነች ማሟላት ያለባት ስነ ስርዓት አለ። ከምን መጽዳት አለበት የሚለው አንደኛ حصول الخلوة መገኘት የለበትም ማለትም አንድ ወንድን ላስተምር ብላ ለብቻዋ ኸልዋ አድርጋ ተገልላ ማስተማር አትችልም። ተበሩጅ ሁለተኛው ነው ጥንቃቄ የሚደረግ ተገላልጣ እንደፈለገች እየተቀባባች እንደፈለገች በቃ ግልጥልጥ ብላ አይሆንም ማለት ነው። ሁለተኛው መስፈርት ይሄ ነው። ሶስተኛው መስፈርት ደግሞ خضوع القول ነው። በጣም ድምጿን እያሳማመረች ድምጿን በጣም እየተሞላቀቀች ምን ታስተምር ከሆነ ድምጿን በጣም በቃ ሳቢና ማራኪ እያደረገች ምን ታስተምር ከሆነ አይቻልም ብለው ዑለሞች አስቀምጠዋል። ከፊሎች ደግሞ የሚያስተምር ከጠፋ ነው ደግሞ ሌላው አንዱ ሸርጥ እዛ ቦታ ላይ ሴት ልጅ ልትቆም የምትችለው ከወንድ የሚያስተምር ከጠፋ ብለው ያስቀመጡ ዑለሞች አሉ ማለት ነውና እነዚህን መስፈርቶች ካየን ሌላው ነጥብ ምንድነው ይሄንኛው የድምጿ ጉዳይ ይመጣል ማለት ነው። የድምጿን ጉዳይ ስናየው ደግሞ الأصل أن صوت المرأة ليس بعورة ድምጽ በራሱ ማለት ነው የሴት ልጅ ድምጽ በራሱ አውራ አይደለም ማለትም አውራ ማለት እንዳይሰማ የሚከለከል አይደለም። ችግር የለውም የሴት ልጅ ድምጽ መስማት ይቻላል። የሴት ልጅ ድምጽ መስማት حرام የሚደረገው ማለም يكون فيه تكسر وترقيق وضحك وخضوع بالقول ونحو ذلك ያ ድምጽ አላስፈላጊ ነገሮች ሲጨመሩበት ብቻ ነው حرام የሚሆነው መስማቱ። ለምሳሌ ምን አለቀት ስታበጃጀው በጣም እንትን ስትለው ምንድነው የሚባለው በአማርኛ ምን እንበለው አቡ አረበኛው በደንብ አርጎ ነው ተከሱር
በቃ ምንድነው ይሄ? በቃ ልብ የሚያቀልጥ አይነት ድምጽ